አለይኩም ወራህመቱላሂ ወበረካቱ። የዩቲዩብ ጓደኞቼ ቶሎ ቶሎ አለቅም በጣም ስራ ስለሚበዛብኝ ለመቅረጽ እንትን አለኝ። እዚህ ጋር ሳንዱች እሰራለሁኝ በዚንገር ዚንገሩን ጠብሼዋለሁኝ። ይሄ ነው ሳንዱሹ። እዚህ ጋር በዚህ አድርጌ እቆርጠዋለሁ። ቆርጠውና እዚህ ጋር ሊጥ አለኝ የዱቄት ሊጥ አረግና እዚህ ጋር እንደዚህ አድርጌ አረገዋለሁ። አያችሁ እዚህ ጋር እንደዚህ አረገዋለሁ። ከዛ እዚህ ጋር እንደዚህ አድርጌ እዚህ እንኳን ታላረኩም። ከዛ እንዲህ ያረኩ እንዲህ አጣብቀዋለሁ ማለት ነው። እንደዚህ ያረኩ ጣብቄ እንደዚህ ያረገዋለሁ ማለት ነው። ሁሉንም ማለት ነው። የሚበቃኝና ክል እያጣበቅኩ እንትን እላለሁ። ያረኩ ያለ እንደዚህ አጣብቂያቸዋለሁ። ቀጥታቋል ማለት ነው። እንደዚህ አድርጌ ትንሽ ሰዓት አንድ ለ10 ደቂቃ ብቻ ፍሩን አስገባቸዋለሁ። ፍሩን ማለት ነው። ያኔ ኦቨን ላይ ኦቨን ውስጥ አስገባቸዋለሁ። እንደዚህ አድርጌ እናንተ በምትችሉበት አቅም እንትን በሉና አጣብቁት ማለት ነው። ያው እኔ እንደዚህ ነው የማጣብቀው። እናንተ እንደፈለጋችሁ እንደ ችሎታችሁ ነው፣ ግን መጣበቅ አለበት። በኋላ ሲሰራ ሳንዱሹ ያስቸግራል ማለት ነው። ያው ይሄ ይመስላል። ከዛ ትንሽ ሰዓት 5 ደቂቃ ወይም ደግሞ 15 ደቂቃ በጋለ ፍርን ላይ አደርገዋለሁ ማለት ነው። በጣም ነው የሚያምረው። አሁን ሲወጣ ደግሞ ለውጡን ታዩታላችሁ። እሺ ሳላሳያችሁ እዚህ ጋር ላዚም ትንሽ ዘይት መቀባት አለበት። ዘይቱ ከፈለጋችሁ አንስታችሁ መቅባት ትችላላችሁ። ከፈለጋችሁ እንደዚህ ነካ ነካ እያደረግን እንደዚህ እናደርገዋለን። ትንሽ ቃ እንዲል ማለት ነው። ትንሽ እንትን እንዳይልብን ከፈለጋችሁ ደግሞ እንደዚህ አድርጋችሁ እንደዚህ ማድረግም ትችላላችሁ። ችግር የለውም ማለት ነው። እንደፈለጋችሁ ታደርጋላችሁ ማለት ነው። ብሩሹ ብዙ ስለሚይዝ እኔ ብዙም አልቀባውም። ትንሽ ነካ ነካ ነው ማድረገው ማለት ነው። ከዛ ፍርን አስገባዋለሁ። እዚህ ጋር ደግሞ ይሄ ዝንገር ይሉታል። የዶሮ ሰድር ነው ወይ ደግሞ ምንድን ነው የሚሉት? ኢትዮጵያ ሰድር ኢትዮጵያ መላላጫ ነው ምንድን ነው የሚሉት ማለት ነው። ይሄ ነው። ይሄ በቦክሶማት ይሰራል። በቤትም መስራት ይቻላል። ግን ይሄ ያው ለስራ አነስ ለማድረግ ይሄ ቆንጆ ነው። ይሄ ነው የጠበስኩት ማለት ነው። ይሄ ጠብሼዋለሁ። ዝንገር ይሉታል። እንግዲህ በሌላ አላውቅም። በአረብኛ ነው ማቀው። ይሄ ነው። ይሄ አሁን ጠብሼዋለሁ ማለት ነው። ጠብሼ አውጥቼ ይሄ አሁን እንደዚህ ቆርጠዋለሁ። አስተካክዬ እንደዚህ ያረኩ ቆርጠዋለሁ። እንደዚህ ሁሉም አንድ አይነት አድርጌ እንደዚህ ያረኩ ቆርጠዋለሁ ማለት ነው። እየቆረጥኩ እዚህ ጋር እንደዚህ እየቆረጥኩ እንደዚህ ያረጋዋለሁ። እንደዚህ ያረጋዋለሁ። በትልልቁም ይመጣል። ትልልቁም ራሱ በልኩ መቅረጥ ይቻላል ማለት ነው። እዚህ ጋር ደግሞ ውዶቼ ድንች የቤት ድንች ጠብሼ አዘጋጅቻለሁ። ያው የቤት ድንች ጠብሼ አዘጋጅቻለሁ። ኢንሻአላህ አብረን እንከታተላለን ማለት ነው። ይሄ ሰላጣ ያው ሁሉም ቦታ ይኖራል፣ ግን
በመዝራ ካለ መዝራ ያመጣል። ከሌለ ደግሞ ከገበያ ካለለም ወይ በዛኛው ማድረግ ይቻላል ማለት ነው። በዛኛው መጠቀም ይቻላል። ግን መታጠቡ በጣም እዚህ ጋር አሻዋ ይኖርበታል፣ ፀጉር ምናምን ይኖርበታል። በጣም ውስጡ ቆሻሻ ስለሚይዝ በደንብ አድርገን እናጥበዋለን ማለት ነው። በደንብ አድርጎ ይታጠባል ውስጡ ላይ በጣም እንደገና ደግሞ ውሃ ስለሚይዝ ውሃው በደንብ አድርገን እናደርቀዋለን ማለት ነው። እዚህ ጋር ደግሞ እዚህ ጋር ያው እንደምታውቁት ይሄ ጅብን ነው። ጅብን መሰለስ ይሉታል አረቦቹ፣ ጅሙል መሰለስ ይሉታል። ይሄ እዚህ ጋር አለኝ ማለት ነው። ይሄኛውን እዚህ ጋር አድርገዋለሁኝ። አያችሁ ይሄ የተቃጠለ እንዳይመስላችሁ ነው። ቅድም ያያችሁት ማለት ነው። እንደዚህ አልተመቸኝም ቦታ ውዶቼ። አሁን በቤት ሰራለታለሁ መቀመመው ያኔ መቀባው ነገር ያኔ ሶስ ማለት ነው። ይሄን ታውቁታላችሁ መቼም ይሄው። ከዛ በዚህ ትንሽ ብዙ አልሰራም፣ ትንሽ ነው የምሰራው። የተዘጋጀ ሜክስም ይመጣል። ይሄ ሶስት ፈረንሳይ ይሉታል። ሶስት ፈረንሳይ ነው። በዚህ ትንሽ አደርጋለሁ። ይሄኛውም ትንሽ ቀጥል ያደርጋል። እሱም ትንሽ ብዙ አይደለም፣ አንድ 3 ማንኪያ የሚሆን አደርግበታለሁ። እዚህ ጋር ደግሞ ከቸብ አለኝ። ከቸብ እንደዚሁ አንድ 3 ማንኪያ አረጋለሁ። እዚህ ጋር ደግሞ ይሄን ታውቁታላችሁ ሶስ እንደሆነ ሲያ ነው። ይሄን ትንሽ ያቃጥላል። የሚያቃጥለው ነው እንትኑም አለ ጣፋጩም አለ። ይሄ ግን ትንሽ ይቃጠል ያደርጋል። የበርበሬ ነው። ይሄም እንደዚህ ትንሽ አቀንሳለሁ። እዚህ ጋር ደግሞ ሸጣ ወይ ድጉስ ይሉታል፣ የሩዝ ላይ የሚበሉት ማለት ነው። እንግዲህ ሶስት ነው የምሰራው ብያችኋለሁ። መቀባው ይሄ አደርጋለሁ። ይሄ ደግሞ ነበረኝ አልቆብኝ ነው። ይሄ አስፈላጊ ነው ለዚህ። ይሄ ብቻ ብትቀቡት ራሱ ይበቃል። ይሄ አስፈላጊ ነው ግን አልቆብኛል እና ይሄ ነው። ማዮኒዝ አድርጋለሁ እዚህ ጋር ማዮኒዝ ታውቁታላችሁ አይደል? እንደ ማዮኒዝ አድርጋለሁ። በዚህ ደግሞ አንድ 2 ማንኪያ አረጋለሁ። ገባችሁ አይደል? አሁን ከዛ ማክስ አድርጌ ሚክስ አደርጋለሁ። እንደቀላቀለው እንደዚህ ያረኩ ልክ እንደዛኛው ቀመም ሆነልኝ። አያችሁ እንደዛኛው እንትን ሆነልኝ ማለት ነው። እንደዚህ በደንብ አድርጌ ያቀላቅለዋለሁ። ሌላ ነገር ምንም አያስፈልገውም። ቀላል ያለ ነው። በቃ ይሄ ነው። ይሄ እንደዚህ ያደርጋለሁ ልጆች። ይሄ አያችሁት? ይሄ ፎቶ ስክሪንሾት እያደረጋችሁት ማሳያችሁት በጣም አሪፍ እንትን ነው የምሰራላችሁ። ይሄውና ይሄም አነስቼው ነበር። ይሄ ራሱ እንደዚህ ያደርግበታለሁ። ትንሽ ጣፋጭ ነው። ብዙ አልጠመቅም ብሎ ነው እንጂ ብዙ አይደለም። በቃ እንደዚህ አድርጌ እዚህ ሚክስ አደርጋቸዋለሁ ማለት ነው። ይሄ አያችሁ ተጣብቋል። እዚህ ጋር ያለው ተጣብቋል። ይሄ በቃ ምንም አልቆለታል። በቃ ቀደም ብሎ በእንትኑ መብላት ይቻላል፣ ግን በጣም እንደዚህ ሲሆን ግርምሽ ይላል። በጣም ደስ ይላል ሲበላ ማለት ነው። ይሄን አሁን አብረን ኢንሻአላህ ሳንዱቹን እንሰራለን ማለት ነው። እዚህ ጋር ውዶቼ ሙኸለል አለኝ። ሙኸለል ቅርታ በገዛ እጄ ያስኩት ሙኸለል እዚህ ጋር ሙኸለል አለኝ። ይሄ በክብ ክብ ቆርጠዋለሁ። በክብ ክብ ተቆርጠዋለሁ። በገበያ ማምጣት ትችላላችሁ። ቤት የሚያዘጋጃችሁ እኔ አሁን ቤት ስለማዘጋጀው ዩቲዩብ ላይ ያዘጋጃጀቱ ለቅቄዋለሁ። ዩቲዩብ ላይ አለ። ሰብስክራይብ ታደርጉኛላችሁ፣ አበረታቱኝ። አሁን ቲክቶክም ፎሎ አድርጉኝ እና ወዶች አበረታቱኝ። እኔ ብዙ አለቅም። በደንብ ምግብ በደንብ እሰራለሁ፣ ግን ቀረጻ ሰዓት ምንም አይመቸኝም። ለዛ ነው ብዙ ማለቀው እንጂ
በቃ በጣም ብዙ እለቃለሁ ባልኩት ሰዓት ምናልባት ቆራርጬ ሚክስ አድርጌ ከለቀኩት እንጂ ያው ሲሰራ ካልታየ ምንም ፋይዳ የለውም። ስለዚህ ይሄ እንደዚህ አደርገዋለሁ ማለት ነው። አያችሁ ይሄ እንደዚህ ነው። በቃ ከዛ ይሄኛው ይሄ በመቀስም ቢሆን እንደዚህ እያደረግን አድርገን እንደዚህ እንልቀዋለን ማለት ነው። እንደዚህ እያደረግን አሁን ሰላት ስለምሰግድ ተመልሼ እመጣለሁ። ጓንት ለብሼ አሳያቸዋለሁ ማለት ነው። ተበላሸን ወደዛ እናደርገዋለን። ይሄ እንደዚህ እያደረግን ወረቀቱ እንደዚህ እናነሳዋለን ማለት ነው። እንደዚህ እያደረግን ሁሉንም ዝግጅ አድርገን ነው ስራው የምንጀምረው። አንዱ አምጥተን አንዱ ገና ለመስራት እንደዚህ አጠገባችን ሁሉንም እናቀራርብና ከዛ እንሰራዋለን ማለት ነው። እና ያው ሙከለል ለምላችሁ ይሄ ለብቻው ነው ማዘጋጀው። ይሄ ለእንትን እንደዚህ ትልልቁ ለሻወርማ ለፍላፍል ወይም ደግሞ ለተለያየ ነገር እንደዚህ ቆርጠው በረጃጅሙ አድርጌ ቆርጥና እጠቀምበታለሁ። ይሄ ማለት ነው እነሱ ጋር የሚቀርበው ትንንሽ ነው። ቀጫጭኑ ሆኖ ትንንሹ ነው የማቀርበው ወይም ደግሞ እንደዚህ በክብ አድርጌም አረጋላቸዋለሁ ማለት ነው። ይሄ በጣም ተወዳጅ ነው። ምግቡ ይወዱታል። ቆምጣጣ ስለሆነ እነሱ እንደዚህ አይነት ነገር ነው የሚወደው ማለት ነው። እመልሳለሁ ውዶቼ። አሁን ሰንዱቹ ልሰራው ነው። ይሄ ቄጤማ ወይ ደግሞ እንዳይመስላችሁ ይሄ እንትን ነው፣ ሀስ ነው። የዚያ የት ሀገር ሀስ እንደሆነ አላውቅም፣ ይበሉታል። ይሄ እንደዚህ ያደርግበታለሁ። እንደዚህ እናንተ በፈለጋችሁ ይሄን ባይኖርም በፈለጋችሁ አይነት ማስዋብ ትችላላችሁ። በፈለጋችሁ አይነት አሁን አብረን እንሰራለን ማለት ነው። እዚህ ጋር ያው ይሄ ያለኝ ቅድም ያሳየኋችሁ ማለት ነው። ይሄው አለኝ ሁላቸውም እንደዚህ ያደርግን ቅድም ያሳየኋችሁ እንትን እንደዚህ እንቀባዋለን። እንደዚህ ያደርግን እንቀባዋለን ማለት ነው። ከዛ ይሄ እንደዚህ እናደርጋለን። እናደርገዋለን እዛ ድንች ወይ አንድ ወይ ሁለት እናደርግና ያቸው እንደዚህ እናደርጋለን። ይኸውላችሁ ይሄ ማለት ነው። ባዘጋጀነው እንትን እንደዚህ እናደርገዋለን። ያቸው ይሄ እንደዚህ እናደርግና ይሄ እንደዚህ እናደርጋለን። ይሄ ያው ጅቡን መሰለስ ነው። ይሄም እንደዚህ እናደርጋለን። ከዛ ይሄ ያሳየኋችሁ ይሄ ማለት ነው። ዶሮ እንትን እናደርጋለን። ዶሮ ይሄው ዝንጀሮን አንዳንድ ከፈለጋችሁም ትልልቅ ከሆነ ሁለት ማድረግ ትችላላችሁ። እንደዚህ እናደርጋለን ማለት ነው። ያቆራረጥኩ ላሳያችሁ ብዬ ነው። ከእንትኑም ላይ አንድ ላይ ተጠቅልሎ መግባትም ይቻላል። ችግር የለውም። እናንተ እንደ ሙያችሁ እንደ እንትናችሁ ማስዋብ ትችላላችሁ ማለት ነው። አንዳንዶቹ ደግሞ አንድ ላይ ተጠቅልሎ የሚገባ ይወዳሉ። አንዳንዶቹ ደግሞ እንደዚህ አድርገው ማድረግ ይወዳሉ። እኔ አንዳንዴ እንደዚህ እሰራለሁ፣ አንዳንዴ ደግሞ በአንድ ጠቀልላቸዋለሁ ማለት ነው። እንደዚህ ያደረኩ እሰራቸዋለሁ። ይሄ ይመስላል ያለው ነገር። በጣም ያምራል። በጣም ደስ የሚል ነው። በሌላም ደግሞ አለ ማለት ነው። እና እንደዚህ ነው። በጣም ያምራል። ያው እዚህ ጋር እንደዚህ አለ
እንደዚህ እያንዳንዱ ለየብቻ ነው የሚቀርበው። ይሄው ይሄውና ይሄ ይመስላል። ሰብስክራይብ አድርጉኝ፣ ሼር አድርጉልኝ። ወዳችኋለሁኝ። አላህ ይውደዳችሁ። በተረፈ በጣም ያምራል። ይሄ በጣም ነው የሚያምረው። ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።